እሺ በዚህ ቪዲዮ የምናየው እንዴት ነው አዲስ ከስተመር ሲመጣ እንዴት ነው ወደ ሲስተሙ ማስገባት የምንችለው የሚለውን ነው ወይም መመዝገብ የምንችለው የሚለውን እናያለን። ሜኑ ላይ እንሄድና ከስተመር ፔጁን እነካዋለን። እዚህ ጋር ከዚህ በፊት የተመዘገቡ ከስተመሮች የሚመጣበት ነው። እዚህ ጋር ካለ ይመጣል፣ ከሌለ አናውን ከስተመር ባይ ዲፎልት ሬጅስተር ሆኗል። እዚህ ጋር የማይታወቅ ከስተመር ሲገዛችሁ ወይም የዛን ከስተመር ስም ሳትጽፉ ከሄደ ከስተመሩ አናውን ከስተመር ባይ ዲፎልት ይሄንን ነው የምንጠቀመው። እዚህ ጋር ፕላስ ምልክት እንነካለን ከከስተመሩ ጎን ያለውን። እዚህ ጋር ምንድነው ኒው ከስተመር ፔጅ ሞዴል ይከፍትልናል። ከስተመሩ ኢንዲቪጁዋል ነው ወይስ ካምፓኒ ነው የሚለውን እዚህ ጋር ኦርጋናይዜሽን ከሆነ ኦርጋናይዜሽን፣ ኢንዲቪጁዋል ከሆነ ኢንዲቪጁዋል እንለዋለን። እዚህ ጋር ፈርስት ኔሙን እንጽፍለታለን፣ የከስተመሩ እንመዘግባለን። ለምሳሌ አበበ የሚባል ከሆነ አበበ እንለዋለን ፈርስት ኔሙን። ላስት ኔሙንም በተመሳሳይ እንሰጠዋለን። ከዛ በመቀጠል ስልክ ቁጥሩን እንጽፍለታለን። እዚህ ጋር ስልክ ቁጥሩ አበበ ኃይሉን ያልኩት እዚህ ጋር የአባቱን ስም፣ እዚህ ጋር ደግሞ ስልክ ቁጥሩን 09 12 34 56 79 እንበለው። በመቀጠል እዚህ ጋር ጾታው ወይም ደግሞ ሴክሱን እዚህ ጋር እንመዘግብለታለን፣ ቲክ እናደርገዋለን። ፊሜል ከሆነ ፊሜል፣ ሜል ከሆነ ሜል ባይ ዲፎልት ሜል ነው። ኤጅ ግሩፕ ደግሞ ካለው መምራት እንችላለን። ቢሎ ኤጅ ግሩፑ ምን ላይ ነው የሚመደበው? ከ35 በታች ነው ወይስ ከ35 ዓመት በላይ ነው የሚለውን ኦፕሽናል ለመስጠት እንችላለን። እና ቀበሌ ወይም ደግሞ አድሬሱ ስፔሲፊካሊ አድሬሱ የት ነው የሚገኘው የሚለውን እዚህ ጋር መምራት እንችላለን። አዲሽናል ኖት ካለን እዚህ ከስተመር ላይ መመዝገብ እንችላለን። ከሌለ ደግሞ አድ ከስተመር እንለዋለን። ይህንን ቲክ ካደረግነው ኦፕን ከስተመር ትራንዛክሽን ፕሮፋይል የሚለው ቲክ ከሆነ እዚህ ጋር የከስተመሩን ፕሮፋይል ትራንዛክሽን ፕሮፋይሉን ይከፍትልናል። ባይ ዲፎልት አድ ካረገ በኋላ ግን አለማድረግም ይችላል። ለምሳሌ አድ እንበለው ይሄኛውን። ስለዚህ አበበ ኃይሉ ስልክ ቁጥሩን እዚህ ጋር አምጥቶልናል። በዚህ መሰረት ከስተመር ክሬት ማድረግ እንችላለን ማለት ነው። ኤዲት ማድረግ አስፈላጊ ከሆነ ደግሞ ከተሳሳትን ስሙን፣ ስልክ ቁጥሩን፣ ቀበሌውን ወይም አድሬሱን ከተሳሳትን ኤዲት የምትል ምልክት አለች እዚች ጋ። እሷን በመንካት በቀላሉ የከስተመሩን ፈርስት ኔም ላስት ኔሙን ኤዲት ማድረግ እንችላለን ማለት ነው። ከዛ አፕዴት የሚለውን በተን በመጫን በራሱ ሰዓት አፕዴት ያደርግልናል አውቶማቲካሊ ማለት ነው። ሌላው ሁለት አይነት ቪው አለ ቴብል ላይ እዚህ ጋር ሬንደር የሚያደርግልን ካርድ ቪው አሁን ያለበት ነው። ወይም ደግሞ በቴብል እንዲያሳየን ከፈለግን እዚህ ጋር ቴብል ቪው የሚለው አይከን በተን እንጫነዋለን ማለት ነው። ስለዚህ በቴብል ሬንደር ያደርግልናል። ሌላው እዚህ ጋር አጠቃላይ የተመዘገቡ ከስተመሮች ስንት እንደሆኑ ያሳየናል። ዛሬ የመዘገብናቸው ከስተመሮች፣ በዚህ ሳምንት የተመዘገቡ ስንት ከስተመሮች እንዳሉ፣ እንዲሁም በዚህ ወር ላይ የመዘገብናቸውን አጠቃላይ ከስተመሮች ያሳየናል። ሌላው እዚህ ጋር ሰርች ማድረግ እንችላለን በቀላሉ ከስተመር ሲመጣ በቀላሉ ስልክ ቁጥሩን እንጠይቀዋለን። 09 ለምሳሌ 12 34 56 79 ከሆነ ስልክ ቁጥሩን ስንጽፈው የዛን ከስተመር ትራንዛክሽን ፕሮፋይሉን ይከፍትልናል ማለት ነው። እዚህ ትራንዛክሽን ፕሮፋይል ላይ አጠቃላይ ከዚህ ከስተመር የተገኘው ሴልስ፣ ቶታል ክሬዲት ካለበት ወይም በብድር የወሰዳቸው እቃዎች ካሉ አጠቃላይ ብሩን ደምሮ እዚህ ጋር ያስቀምጥልናል። እንዲሁም በኦርደር የሚመጡ ግብአቶችን ከወሰደ ወይም እቃዎችን ከወሰደ አጠቃላይ ኦርደር ያደርገው የብር አማውንት ስንት እንደሆነ እዚህ ጋር ያሳየናል። ሌላው እዚህ ጋር ፐርሰናል ኢንፎርሜሽኑን ያሳየናል የከስተመሩን። እዚህ ጋር ደግሞ አሁን ዳታ ስለሌለው ነው ኦቨር ታይም የገዛውን ሴልስ ያሳየናል ማለት ነው። በቻርት አድርጎ ሞር ይህን ፕሮዳክት ሸጠንለት ለዚህ ከስተመር እናየዋለን። አስፈላጊ ከሆነ ደግሞ እዚህ ጋር እዚሁ ላይ ሴልስ አድ እናደርግለታለን ወይም ደግሞ ቀጥታችን በተን በመንካት ሞባይል አፕሊኬሽናችን ላይ ካለ ኮል ቱ ዚስ ከስተመር የሚል በተን አለ። እሱን በመጫን ወደ መደወያ አፕሊኬሽናችንን ወስዶ
መደወል ያስችለናል ማለት ነው ለዚህ ከስተመር። ስለዚህ የዚህን ከስተመር ትራንዛክሽን ለማግኘት እዚህ ጋር ትራንዛክሽን ፕሮፋይል አይከን አለች እዚህ ጋር የባር ቻርት አይከን፣ እሷን በመጫን ቅድም ወዳየነው ወደዚህ ትራንዛክሽን ፕሮፋይል ይወስደናል። ስለዚህ ለዚህ ከስተመር ሴልስ የምናስገባ ከሆነ አድ ኒው ሴል የሚለውን በመጫን አዲስ ሴልስ ለዚህ ከስተመር አዲስ ሽያጭ ማስገባት የምንችልበት ኦፕሽን አለ ማለት ነው። ስለዚህ ከስተመር በዚህ መልኩ ነው አድ የምናደርገው፣ ወይም ደግሞ ያሉንን ከስተመሮች ከስተመር የሚለው በተን ሜኑ በተን በመጫን እናገኛለን። እንዲሁም እንዴት ነው ከስተመር ካስገባም በኋላ እንዴት ኤዲት እንደምናደርግ አካውንታቸውን አይተናል። ይህን ይመስላል።